ሁሉም ሰው እንዲያከብራችሁ የምትፈልጉ ከሆነ እነዚህን 5 ነገሮች ማድረግ ጀምሩ። አንደኛው ማድረግ ያለባችሁ ነገር ምንድነው? ሰዎችን ማክበር ጀምሩ። ሰዎች ማታከብሩ ከሆነ እነሱም እንደናንተ ክብር ስለሚፈልጉ እናንተ እንደምትንቋቸው የሚያስቡ ከሆነ እነሱም በንቀት ነው እናንተ ትሪት የሚያደርጓችሁ። ለዛ ሰዎችን በክብር ማናገር ጀምሩ። ሰዎችን በክብር ማየት ጀምሩ። ሰዎችን በክብር ማታዩ ከሆነ እነሱ በፍጹም በክብር ሊያዩአችሁ አይችሉም። ለዛ ለምሳሌ አሁን እናንተ አቅም ያላችሁ ሰው ናችሁ ማለት አቋማችሁ ትልቅ ናችሁ እና ሰዎች የሚፈሩት አይነት ሰው ናችሁ። እናንተ እነሱን በንቀት ስታናግሯቸው ሊፈሯችሁ ይችላሉ እንጂ ከልባቸው ሊያከብሯችሁ አይችሉም። ከእናንተ ኋላ ሆኖ ራሱ ይሰድቧቸዋል። ለምን? ስለሚጠሏችሁ። እዛ እናንተ በክብር ሰዎችን ማናገር ከጀመሯችሁ ትክክለኛ ክብር ማግኘት ትችላላችሁ። ይህን ስላችሁ ግን ሁሉንም ሰው ለማስደሰት መሞከር አለባችሁ እያልኳችሁ አይደለም። የራሳችሁ አቋም ሊኖራችሁ ይገባል። እዛ ሰዎችን በክብር ማናገር ጀምሩ። ሰዎችን ፈገግ እያላችሁ ማናገር ጀምሩ። ሰዎችን እንደማትንቋቸውና ሁሉንም ሰው የምታዩበት መንገድ አንድ አይነት እንደሆነ ለሰዎች ማሳየት ጀምሩ። የዛ ዕለት ሰዎች እያከበሯችሁ ይመጣሉ። አንደኛ ማድረግ ያለባችሁ ነገር ሰዎችን ማክበር ነው ማለት ነው። ሁለተኛ ደግሞ ማድረግ ያለባችሁ ነገር ምንድነው? እምቢ ማለት ጀምሩ። እምቢ ማለት የሚችል ሰው ማንም ሰው ሊያከብረው አይችልም። ለምን? ሁሌ ሰዎችን ለማስደሰት የምሞክሩ ከሆነና ሰዎች እናንተ እንዳይቀየማችሁ ብላችሁ የራሳችሁን ቃል የራሳችሁን የምታምኑበትን ነገር ሰዎችን ለማስደሰት ስትሉ የምታጥፉ ከሆነ ማንም ሊያከብራችሁ አይችልም። ለምን? በቃላችሁ እንደማትገኙ ለሰዎች እያሳያችሁ ስለሆነ። እኔ አስተውላለሁ ሰዎችን ለማስደሰት ብዬ ማላረገው ነገር አልነበር። እምቢ ማለትንም አልችለውም ነበር። የሆነ ነገር ብላ ብባል እምቢ ማለት አልችልም። ለምሳሌ መጠጥ ቀርቦላችሁ ጠጡ ብሎ ሲሰጣችሁ ራሱ እናንተ ማጠጡ አይነት ሰው ሆናችሁና ራሳችሁን ማሳደግ ላይ ሆናችሁ እነዚህ ነገሮች ማታረጉ ከሆነ ሰዎችን ለማስደሰት ብላችሁ እሺ ብላችሁ የምትቀበሉ ከሆነ ወይ ይሉኝታ ይዟችሁ የምትቀበሉ ከሆነ ይሄ ለራሳችሁ የቆማችሁ አይደለም። ይሄ እምቢ ማለት ስለከበዳችሁ ሰዎችን ለማስደሰት ብላችሁ የእናንተን ቃል የሚያጥፍ ነገር እያደረጋችሁ ነው ማለት ነው። ይሄ ደግሞ ሰዎች እናንተ የሚወዳችሁ ይመስላችኋል እንጂ በፍጹም እየወደዷችሁ ሳይሆን ክብር እያጡ ነው የመጡት። ለምን? ለምሳሌ አሁን እናንተ አልጠጣም ብላችሁ ሰዎች የምትናገሩ ከሆነና እምቢ ማለት እንደማትችሉ ግን ሰዎች የሚያዩ ከሆነ ጓደኞቻችሁ እንደማትጠጡ እያወቁ መጠጥ ሲቀዳላችሁ አልጠጣም ብላችሁ መናገር ማትችሉ አይነት ሰው ሆናችሁ ጓደኞቻችሁ እንኳን የሚያዩአችሁ መንገድ ይቀየራል። ለምን? አስመሳይ ነው የሚሏችሁ። ለምን? እምቢ ማለት ስለማትችሉ ብቻ መጠጡን ልጠጡ ስለሆነ ይሉኝታ ይዟችሁ ማለት ነው። እዛ እምቢ ማለት ማትችሉ ከሆነ የሆነ ስራ ኖሯችሁ ጓደኞቻችሁ ሲጠሯችሁ ስራ አለኝ መምጣት አልችልም ብላችሁ መናገር ማትችሉ ከሆነ ሰዎች ሊያከብሯችሁ አይችልም። እዛ እምቢ ማለትን ልመዱ። የራሳችሁ የሆነ አቋም ይኖራችሁ። ሶስተኛ ደግሞ ልታደርጉት የሚገባ ነገር ምንድነው? አቋማችሁ ላይ ስሩ። ይህን ስላችሁ ብዙ ሰው እንደውም ሊቃወሙ ይችላል። ግን አሁን ዝም ብላችሁ ሁለት ሰዎችን ብታስቡና አንደኛው ቀጭን ነው እንበል፣ ማለት በጣም ቀጭን ነው እንበል፣ አንደኛው ደግሞ አቋሙ ያማረ ወንድ ነው እንበል እና ጠንካራ የሚመስል ወንድ ነው እንበል። ዝም ብላችሁ መንገድ ላይ እንኳን ሲያልፉ ብታዩአቸው የትኛው እንደምታከብሩ ዝም ብላችሁ ብታስቡት አቋሙ የሚያምረው ጠንካራ የሚመስለው ነው አይደል? ለዛ አቋማችሁ ላይ በሰራችሁ ቁጥርና ጠንካራ በመሰላችሁ ቁጥር ሰዎች የሚያዩአችሁ መንገድ ይቀየራል። ሰዎች እያከበሯችሁ ይመጣሉ። ለምሳሌ አሁን ስፖርት ቤት ገብታችሁ ይህ ነገር እኔንም ስላጋጠመኝ ልንገራችሁ። መጀመሪያ 1 ወር 2 ወር ሰዎች የሚያዩአችሁ መንገድ ክብር ባለው መንገድ አይደለም፣ የሚያናግሯችሁም ክብር ባለው መንገድ አይደለም። ግን ሰውነታችሁ እየገዘፈ በመጣ ቁጥር እና እዛ እየተመላለሳችሁ በሰራችሁ ቁጥር የምትሰሩበት ኪሎ በጨመረ ቁጥር ሰውነታችሁ እያማረ በመጣ ቁጥር ከ6 ወር በኋላ ምናምን ሰዎች የሚያዩአችሁ መንገድ ሲቀየር ታዩታላችሁ። ለምን? አቋማችሁ በተስተካከለ ቁጥር ጠንካራ በመሰላችሁ ቁጥር ሰዎች የሚያዩአችሁ መንገድ እየተቀየረ ስለሚመጣ ማለት ነው። እዛ እነዚህን አሁን 2 ምሳሌዎች ብትወስዷቸው አንደኛው ቀጭን የሚመስል ወንድ ወይ አቅም የሌለው ወንድ ብላችሁ የምታስቡት ወንድ ዝም ብሎ መንገድ ላይ ሲያልፍ ብታዩት የትኛው ክብር እንደምትሰጡ ዝም ብላችሁ ብታገናዝቡት አቋሙ ለሚያምረውና ጠንካራ ለሚመስለው ነው። ለዛ አቋማችሁ ላይ መስራት ክብር የምትፈልጉ ከሆነ ግዴታ የሆነ ነገር ነው። ለምን? አቋማችሁ ላይ መስራት እሱ ላይ ብቻ ሳይሆን የሚሰጣችሁ ራሳችሁንም በመስጠት ስትሉ ታከብሩታላችሁ።
ይህ እንደዚህ ደግሞ ሲባል ሰምታችሁ ሊሆን ይችላል። ራሳችሁ የምታዩበት መንገድ ሰዎችም የሚያዩዋችሁ መንገድ ነው። በዛ የራሳችሁን አቋም አይታችሁ የምትኮሩበት አቋም በገነባችሁ ቁጥር ኮንፊደንሳችሁ ከፍተኛ ስለሚሆን አረማመዳችሁ ይቀየራል። ሰዎች የምታናግሩበት መንገድ ይቀየራል። ብዙ ነገሩን ስለሚቀየረው ይህንን ራሱ በማየት ብዙ ሰዎች እያከበሯችሁ ይመጣሉ። በዛ ሰዎችን ማክበር ጀምሩ፣ እንቢ ማለት ጀምሩ፣ አቋማችሁ ላይ ደግሞ መስራት ጀምሩ። የትኛውም ጠንካራ የሚመስል አቋም ደካማ ከሚመስል አቋም፣ ጠንካራ የሚመስል አቋም ከደካማ የሚመስል አቋም ሁሌም ቢሆን የተሻለ። እዛ አቋማችሁ ላይ መስራት ጀምሩ። አራተኛ ደግሞ ሰዎችን በቃላችሁ እንደምትገኙ አሳያችሁ። ለምሳሌ አሁን የሆነ ቢዝነስ ጀምራችሁ ማቆም አቁሙና ጠንክራችሁ እዛ ቢዝነስ ላይ እንደምትሰሩ አቋማችሁ ላይ በየሳምንቱ 6 ቀን ጂም ቤት እየሄደ በየቀኑ ጂም ቤት እየሄዳችሁ እንደምትሰሩ ሰዎች የሚያዩአችሁ ሆነ። ለምሳሌ አሁን በየቀኑ የሚሰራ ሰው አይታችሁ ሊሆን ይችላል። ጂም ቤታችሁ ላይ በሳምንት 6 ቀን እየገባ የሚሰራ ሰው ያን ሰው አለማክበር የማይቻል ነገር ነው። ለምን ስታዩት ራሱ ከዓላማ ያለው ሰው እንደሆነ ያስታውቃል። ጠንካራ ማንነት እንዳለው ያስታውቃል። ዓላማ ያለው ራሱ የሆነ አቋም እንዳለው የሚያስታውቅ ሰው አለማክበር የማይቻል። ለዛ በቃላችሁ ተገኙ። የሆነ ነገር ጀምራችሁ አታቆሙ። በቃ ያን ነገር ስኬት ላይ እስክታደርሱት አንገታችሁን ደፍታችሁ ምሰሩ አይነት ሰው ሆናችሁ ዓላማ ያላችሁ ሰው እንደሆናችሁ ይታይ ከሆነ ኮንፊደንሳችሁ ከፍተኛ እንደሆነ ራሳችሁ ላይ እንደምትተማመኑ ራሳችሁን እንደምትንከባከቡት ሰዎች ካዩ እናንተን አለማክበር የማይቻል ነገር ነው። ለምን ጠንካራ የሆነ ሰው ስለምትመስሉ። አምስተኛ ደግሞ ማድረግ ያለባችሁ ነገር መጨረሻውና ዋናው ሰዎች ሲንቋችሁ ዝም ብላችሁ አትለፉ። ይሄ ስላችሁ ግን መጀመሪያ ከመናገሬ በፊት ይህ ነገር ላስጠንቅቃችሁ። ቀልድን መውሰድ ጀምሩ። ግን ቀልዱ እናንተን የሚነካ አይነት ከሆነና ዝም ብላችሁ ማታሳልፉት አይነት ቀልድ ከሆነ ያን ነገር አታሳልፉት። ግን ቀልዱን ሁሉንም ነገር እንደ እናንተን እንዲነካችሁ የምትፈቅዱለት ከሆነ ደግሞ እሱም ልክ አይደለም። ለዛ ቀልድንና ስድብን መለየት ጀምሩ። ቀልድ ከሆነ ችግር የለም። ስድብ ከሆነ ግን ዝም ብላችሁ ልታሳልፉት አይገባም። ንቀት ከሆነ ልታሳልፉት አይገባም። ለዛ ዝም ብላችሁ ከማሳለፍ ይልቅ ለምሳሌ የሆነ ሰው በማይሆን መንገድ ሰደባችሁ፣ እናንተን በሚነካ መንገድ ሰደባችሁ። ያንን ሰው ምን ትሉታላችሁ? እንደዚህ እንድትለኝ አልፈልግም፣ እንደዚህ አይነት ነገር አላስተናገድም ብላችሁ እውነታውን ትነግሩታላችሁ። እንደዛ ብላችሁ ለራሳችሁ መቆም ማትችሉ ከሆነ ዝም ብላችሁ ሳቅ ብላችሁ የምታልፉት ከሆነና እንደተሰማችሁ የምትደብቁት ከሆነ ይህ ነገር እየተደራረበ ይመጣና ለእናንተ አንዳንዴ እንደውም ስምም ያውጡላችኋል። ይህ ነገር ድሮ ሃይስኩል ላይ አጋጥሟችሁ ሊሆን ይችላል። እኔም አጋጥሞኝ ነበረ። ማለት የሆነ ሰው ሰድቧችሁና የሚነካ ነገር ሰድቧችሁ ዝም ብላችሁ ስታሳልፉት ቀጣይም ይሰድባችኋል። የሆነ ሰዓት ላይ ከዛ ንዴት ውስጥ ገቡና እንደውም ልትጣሉ ትችላላችሁ። እስከዛ ደረጃ ከምትደርሱ ግን ምንድነው ለራሳችሁ አቋም እንዳላችሁ እንደዚህ አይነት ነገሮች እንደማታስተናግዱ ለዛ ሰው ካሳያችሁት ያን ነገር ድጋሚ እንዳይለው ማድረግ ትችላላችሁ። ለዛ እናንተ የሚነካ ነገር ካጋጠማችሁና ያንን ጊዜ አሁን የዛን ቀን ሲሰድባችሁ ለራሳችሁ ቆማችሁ እንደዛ እንድትለኝ ከዚህ በኋላ አልፈልግም ብላችሁ ስታስጠነቅቁት አብሯችሁ የነበሩ ሰዎች ራሱ እናንተን ያከብሯቸዋል። ለምን የራሱ አቋም አለው እና እሱን ከልቡ የሚነካው ነገር ካረጋችሁት ዝም እንደማይል እናንተን ከልባችሁ የሚነካ ነገር ከተደረገባችሁ ዝም እንደማትሉ ያዩታል። የዛለት ሰው ሁሉ ሲያከብራችሁ ታዩታላችሁ። እዛ ሰዎች እንዲያከብሯችሁ የምትፈልጉ ከሆነ እነዚህን 5 ነገሮች አሁኑኑ ህይወታችሁ ላይ ማስገባት ጀምሩ። እንደዚህ አይነት ቪዲዮዎች ስለምሰራላችሁ ሰብስክራይብ እና ላይክ ማድረግ እንዳትረሱ።